ገስኩኝ ሳረግዝ ቤቲ ውጪ በቃ ከዚህ ሰፈር ወጣ በይና እስኪ ኢንጆይ አድርጊ። ምክንያቱም ምን እናቴ ነች ያኔ ጓደኝነት ላደለው እናትም ነው። ከዛ እንድትለወጥልኝ እፈልግ ነበር። በአይን ነው የምንግባባው እኔና እሷ በአይን እንደዚህ ተያይተን ነው የምንግባባው። እሷ የምትፈልገውን አውቃለሁ፣ እኔ የምፈልገውን ታውቃለች። ያኔ ቤቲ ማለት እንግዲህ ስሜን የተነቀሰች ደም ያፈሰሰችልኝ ቤተሰብ ለቤተሰብ የምንተዋወቅ አሁን የልጇ ኃላፊነት ያለብኝ እኔ ልጇ ጥያቄ ሁሌ የሚጠይቀኝ ከዛ ቤቲ ከዛ እኔ ወልጄ ስመለስ ሃይዲ ልጄ ርዝቅ ይዞልኝ መጣ። ምንድነው ልክ እንደተመለስኩኝ ሁለት ካፍቴሪያ አንድ ካፍቴሪያ አልነበረ ሁለት ካፍቴሪያ ከፈትኩ። 3 ብራንች ሆነ ማለት ነው። ምን አረጉ መሰለሽ ጃፒ ዳኒ እቺ ሃናን በመሆን ከዛ ሰፈር ነቅለው አስወጡኝ ከመጀመሪያው ካፍቴሪያ። ምክንያቱም በጣም ነው የምሰራው፣ በጣም ከስተመር አለኝ፣ በጣም ብለስድ ነኝ። ምክንያቱም ሰላም አላችሁ። አንድ ቀን እኔ ይኸው አርሴማ ምስክሬ ነች፣ ጎረቤቴ ሆና አንድ ቀን ቤቷ ገብቻ አላውቅም። አንድ ቀን ሰላምታ የለኝም። በጣም በዚህ ማንነቴ እናቴ ቆንጥጣ ነው ያሳደገችኝ። ሰው ሳይደርስብሽ እንዳትደርሺ ማለት እንደዚህ ጥል ምን ሴት አይደለሁም። አንድ ካፍቴሪያ ፍሪጅ መራል ብትጠይቂ ስለኔ ሰው ቤት ሄጄ አላውቅም፣ ሰው ካፍቴሪያ ሄጄ አላውቅም። ከዛ ሰፈር ጃፒ እንትን ሆነው ሲመላለሱ ያለውኝ ታውቂያለሽ። ትዝ ሲለኝ ነው አሁን ነገሮቹ አብረው አንድ ላይ እንደሆነ አውቃ ሰፈሩን ጠላሁት ነቅዬ ወጣሁኝ። ወደ ሌላ ፍሪጅ መራል ሆነው ሌላ ቦታ ሄድኩኝ ማለት ነው። ከዛ አከራየሁት ካፍቴሪያን ማለት ነው። ብር ለመቀበል ለመሄድ እንኳን አልሄድም። ጥልት ታረኩት ሰፈሩን በቃ ብሬን ራሱ የተከራየሁት ቆይ ቀስ ብለሽ ትከፍያለሽ ምናምን ማለት አልሄድም ወደዛ ሰፈር። ከዛ አንደኛውን ካፍቴሪያን ለቤትዬ ለጓደኛዬ ማለት ነው ቤትዬ አንቺ ተከራይ የአንድ ወር በነፃ ሰጥሻለሁኝ እደጊ እስኪ አንቺም እንደኔ ሀብታም ሁኝና እንደኔ እስኪ በእናትሽ እንትን በይ ብዬ አንዱን ካፍቴሪያን ለጓደኛዬ ሰጠኋት። ተከራይ አንድ ወር ስሪበትና ከዛ በኋላ ግን ማንኛውም ሰው እንደሚከፍለው ኪራይ ትከፍያለሽ ነይልኝ የኔ ፍቅር፣ አንቺም ከጎኔ ስትሆኚ በጣም ብርታት ይሆነኛል። በደንብ ነው የምንሰራው፣ አንድ አይነት ልብስ እየለበስን አንድ አይነት ነገር እያደረግን አንደኛው ብራንቼ ሁለቱ ብራንቾች እንደዚህና እንደዚህ ናቸው ማለት ነው። ከጎኔ እንድትሆን እፈልጋለሁ ጓደኛዬ። ከዛ ሰጠኋት ካፍቴሪያው ማለት ነው። ከዛ አንድ ወር ሰራች። ወርቅ ነው ስጦታ ራሱ የሰጠችኝ ማለት ነው። አንድ ወር ስትሰራ ጎበዝ ሆነች። ከዛ እቺ ሃናን ማለት ነው መታ መረቀችላት የኔን ካፍቴሪያ። ሰላም ግን እንዳታየኛለች። ቆይታ ልትሞት አካባቢ ነው ይሄን የነገረችኝ። ሰላም ግን እንዳታየኛለች። ቤትዬ ፍቅር ሰው ነች፣ ዋሽታ የምታስታርቅ ቀና ሰው በቃ ቀና ሰው ስለነበረች አልነገረችኝም ያኔ። ከዛ አንድ ወር እንደሰራች የሆነ ያስላታል ምናምን ፍቅር አመመኝ ትለኛለች። ያለኝን ብር ይዤ ሆስፒታል ይዣት እሄዳለሁ። ሆስፒታል ወደ 10,000 ብር እከፍላለሁ። ምንም ነገር የለባትም። ከዛ በኋላ እመለሳለሁ፣ እሄዳለሁ፣ እወስዳታለሁ። ግራ ገባኝ። ቤትዬ በቃ ወይ ደግሞ ቁጭ በይና እኔ ቤት አንቺ አትስሪ፣ እኔ ለያፌት እልክለታለሁኝ ብር፣ አንቺ ዝም በይሽ ቁጭ በይ በእናትሽ አትስሪ ስላት እልህ አለባት ለካሷም ማለት ነው። ከዛ ልክ ዲሴምበር 13 ማለት ነው እንደ ትናንትና አብረን ነበርን። እንደ ትናንትና አብረን እራት በልተን ፍርፍር ሰርታልኝ ልጆች ያውቃሉ። ሁሉም ፍርፍር ሰርታልኝ ምግብ በልቼ እኔ ቤቴ ከስራ ቦታ ሩቅ ነው። ፍሪጅ መራል ኖሬ አላውቅም ሲጀመር። አላሃዳ ይባላል የምኖርበት ቦታ። ከዛ ልጅም ስላለኝ ልጄ ጋር መጣን። ቤቴ ደናደሪ ተባብለን መጣን። ከዛ በኋላ አደርን። በቃ መልእክት አስቀምጣልኛል። ፍቅር ወድሻለሁ፣ ፍቅር ጠንካራ ሁኚ፣ ፍቅር አንቺ ሰው እንዳታምኚ፣ ፍቅር ያፌትን አደራ። ከዛ ማለት ጠዋት እኔ አርፋጅ ነኝ፣ እንቅልፋም ነኝ። ጠዋት እህቴ ያለች እዚህ ማለት ነው ቲጂ ትባላለች፣ ታላቅ እህቴ። እዛ ሁለቱንም ካፍቴሪያ ማኔጅ የምታደርገኝ አንዱን አከራይቼዋለሁ። ከዛ ሰፈር ነቅለው አውጥተውኛል ኦልሬዲ። በጣም ስልክ ይደወላል፣ በጣም ብዙ ስልክ ይደወላል ከእንቅልፌ ብድግ ስል ማለት ነው። ከዛ ቪዲዮ አለ፣ የቪዲዮ ማስረጃ አለ። እንትን አምቡላንስ ልቧን እየመታ እና ጓደኛሽ ልትሞት ነው አትመጭም እንደ ምናምን ሲሉኝ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ከካዝናዬ ብር አወጣሁ። ያው ሆስፒታል ልወስዳት ነው ያሰብኩት። ከካዝናዬ 10,000 ድርሃም አወጣሁኝና እኔ ሆስፒታል ልወስዳት ነው የመሰለኝ። ከዛ በኋላ እንዴት እንደደረስኩ እንኳን አላውቅም። ማለት ጓደኛሽ ልትሞት ነው ድረሺ፣ ጓደኛሽ ልትሞት ነው። አንዱ ይደውላል፣ ይሄ ይደውላል። ኧረ ቲጂዬ እህቴን ደውዬ ቤቲ ምንድነው የሆነችው? እስኪ ሂጂ፣ ቢልዲንጉ የት ነው? የጓደኛዬን ቤት እንኳን አላውቅም። እኔ ፍሪጅ መራ የጓደኛዬን ቤት እንኳን አላውቅም። ማሳየት አትፈልግም ነበር። እኔ እንድጎዳባት ስለማትፈልግ አታሳየኝም ነበረ። ራሄል ትባላለች፣ ኤርትራዊ ነች። በታ ብትናገር ደስ ይለኛል። ኤርትራዊ ነች፣ እሷ ቤት ነበር የምትኖረው። ጓደኛሽ ልትሞት ነው ምናምን ሲሉኝ ካዝናዬን ከፍቼ 10,000 ብር አወጣሁኝና
ምክንያቱም እኔ ነኝ ሳስታመማት፣ እኔ ነኝ ሁሉ ነገሯ ለቤቲ፣ እሷም ለኔ እንደዛ ማለት ነው። ከዛ እየሮጥኩኝ በርሬ በዛ ብዬ ደረስኩኝ ፍሪጅ መራል እንደምንም በግድ እታች ወርደው እኔን ነው የሚጠብቁት። በቃ እኔን ነው የሚጠብቁት። ምንድነው ምን ሆናለች ጓደኛዬ? ምን ሆናለች? አምቡላንስ አለ እዚህ ጋር ምን ሆናለች? አስገቡኝ። ተያዝኩኝ በእንትን እንደዚህ በካቴና ለስንት ሰው ያዙኝ ማለት። ምን ሆናለች ጓደኛዬ? ምን ሆናለች? እስከ 30 ደቂቃ በፊት ደውላልኛለች። ምንድነው የተፈጠረው ነገር? እስኪ አስረዱኝ። ቀዠብኩኝ። ታውቃላችሁ ጩኸት አለ ወይ የሚል ጩኸት አለ። ምን ሆናለሁ ጓደኛዬ? ምን ሆናለች? ምንድነው የምትሉኝ? በደረጃ ነው ይዘውኝ የወጡት። በሊፍት እንኳን መጠበቅ ትዕግስት አጥቼ ማለት ነው። ከዛ ይዘውኝ ስሄድ አምቡላንስ አለ፣ በር ተዘግቷል። ጉድሽን ስሚ ይሉኛል። የምን ጉድ ነው? በስመ አብ እኔ ክርስቶስ እያለ ምን ማለት ነው? የምን ጉድ ነው ምናምን ብዬ ከዛ አስገቧት። በቃ አታምንም፣ ሰላም አታምንም። አስገቧት አሉ ልጆቹ ይመሰክራሉ። አስገቧት ምናምን። ከዛ ፎቶ ማንስቻለሁ፣ ቪዲዮ ማንስቻለሁ። ስገባ ራቁቷን ተዘርግታለች። ያኔ አምቡላንስ እንደዚህ እንትን እያላት ነው። ቪዲዮ ቀርጫለሁ። አምቡላንስ እንደዚህ እያለ ምንድነሽ ማንነሽ ሲለኝ አለ ማይ ሲስተር ዋት ሃፕን ያኔ እሷ ምን ሆናለች ሺ ኢዝ ኤንድ አለኝ። ያኔ ሞታለች አለኝ። በዛው ነው ፌንት የበላሁት እኔ ማለት ነው። ሞታለች አለኝ። ከዛ በኋላ አላቅም እንደተፈጠረ 3 ቀን ምናምን ማለት ነው። 3 ቀን ራሴን አላቅም ነበረ። ከዛ በኋላ ግን ኤምባሲ ተራሩጬ ኤምባሲ ሄጄ ሬሳዋን ልኬ ከቤተሰቦቿ ጋር ምን ብዙ ነገር ሆነ። ከዛ ሁሌ ጸልይ ነበር። ያፌት ጋር ሄድኩኝ፣ ልጇ ጋር ሄድኩኝ። አዳማ ነው ልጇ ማለት ነው። ከዛ ልጇ ጋር ሄድኩኝና እዚህ ብር ተሰባሰበላት ለሬሳ ማለት ነው። ለሬሳ ምናምን ተብሎ ወደ 40 ምናምን ሺህ ብር ተሰበሰበላት። እሱም ብር በልጁ አካውንት ማለት የዝግ አካውንት ተደርጎ ይዤ ሄድኩኝ ማለት ነው። ያፌት ጋር ማለት ነው። ያፌት ማለት የሷ እንዴት ብዬ ላስረዳችሁ? ቤቲ በጣም ብዙ ቁስል ችላለች። ይሄ ታሪክ ያስተምራችኋል። ደግሞ ልንገራችሁ የሷን ቁስል። ቤቲ ማለት እህት አለቻት፣ ሁለት እህት አላት እና ታናሽ እህቷ ነች። ቤቲ ማለት ጥሩ ኑሮ የምትኖር እዛ ናዝሬት ማለት ነው። የናዝሬት በጣም ጥሩ ኑሮ የምትኖር ሆቴል ያላት ባለትዳር በጣም የተከበረች በቃ ንግስት በሏት። እንደዛ አይነት ሴት ነበረች። ከዛ ታናሽ እህቷን አመጣቻት ወደ እሷ ጋር ልትወልድ ነበረ። እርጉዝ ነበረች። ያፌት ልትወልድ አመጣቻት ታናሽ እህቷን ማለት ነው። ታናሽ እህቷን አምጥታት ታናሽ እህቷ ድንገት አረገዘችና ከዛ ያረገሽው ከማን ነው? ምንድነው ማለት ትንሽ ልጅ ነሽ አንቺ፣ ከማን አርግዘሽ ነው ምናምን ተጨናነቀች ቤቲ ማለት ነው። ያረገዘችው ከገዛ ባሏ ነው፣ ከቤቲ ባል ማለት ነው ያረገዘችው ማለት ነው። ከዛ ይሄንን ስትሰማ ቤቲ አበደች። ጨርቋን ጥላ ልጁን ለእናቷ ለአያትየው አስቀምጣ ሄደች። ከዛ አላረፉም። ባልየውን በጣም ባለጌ እስር ቤት ነው ባይዘው አሁን ያለው። እህቷም በጣም ባለጌ ሁለተኛ ልጅ ደገሙ። ለያፌት አሁን የአክስት ማማቾች ልጆች ናቸው ማለት ነው። ሁለት ልጅ ከገዛ እህቷ ማለት እንዴት ነው የሚባለው አባባሉ? እንዴት ነው የኔ እህት ከኔ ባል 2 ልጅ ወለደች ማለት ነው። ይሄን ቁስል ይዛ እኔን አወቀችኝ። ለማንም ለሰውም አልነግረውም። ቁስል ልንገርሽ ሰላምዬ፣ ይሄንን ቁስሌን ግን አንድ ቀን ካሳገኝበታለሁ ትለኝ ነበረ። ከዛ ካሳም አገኘች። እህቷ አበደች ኦልሬዲ። አማኑኤል ማለት ነው አብዳለች ኦልሬዲ። ያፌት ግን በእኔ ኃላፊነት ያለ ልጅ ነው። እኔ ነኝ አሁን ብዙ ነገር እያረኩኝ። ቤቲ ከመብተች ኦልሞስት 2 ዓመት አለፋት። 2 ዓመት ልጇ 15 ዓመቱ ነው። እኔ ነኝ ያለሁት ለልጇ እና ሁሉ ጊዜ እፈራለሁ። 18 ዓመት ሲሞላው ልጄ እናቴ በምንድን ነው የሞተችው ብሎ ሲጠይቀኝ ምንድን ነው የምናገረው እላለሁኝ። ከዛ ለሰማዕቷ ሁሉ ጊዜ ሰማዕቷ አልኳት፣ ጓደኛዬ እኮ እንትን መክፈት ትፈልጋለች የበጎ አድራጎት፣ እሱን አሳኪልኝ እስኪ በስሟ ቤቲ ፋውንዴሽን የበጎ አድራጎት እና ደግሞ ለነፍሷ ተጠያቂ ማን ነው የገደለብኝ ጓደኛዬ? ማን ነው ብቸኛ ያስቀረኝ? ማን ነው? እስኪ ይፋ አድርጊልኝ ብዬ ሁሌ የማጸናት ነበረ። በዚህ ጉዳይ ይፋ ሆነ። ከዛ መጀመሪያ የሰሩት ጓደኛዬን አሳጡኝ።
ልክ ጓደኛዬን ሳጣ ብቸኛ ሆንኩኝ። ምክንያቱም ጓደኛ ማለት እናት እህት ሁሉ ነገር ስለሆነ ቀርብ እሷ በሞት አጥቼ ሌላ ጓደኛ ቶሎ አልቀርብም። እኔ ቶሎ ጓደኛ እንትን አለም አንድ ጓደኛ ቀረብኩኝ። እሷም ፍሪጅ መራለች። እሷም የክፋት ጥግ ማለት ነው። ቤቲ ትባላለች እሷም ማለት ነው። ከዛ ጓደኛ ያዝኩ። ከዛ በኋላ ምን አደረጉ? አንድ ጓደኛዬን አሳጡኝ ማለት ነው። ከዛ በኋላ ብቸኛ ሆንኩኝ። ብቻዬን ነው በቃ ካፍቴሪያ እሰራለሁኝ። ኮንፊደንስ አለኝ በጣም እሳት እያርገበገብኩኝ ምናምን ነው ራሴ የምሰራው። በቀን እስከ 4000 ድርሃም እስከ 5000 ድርሃም ነው የምሰራው እኔ ማለት ነው። ከዛ ከሰራሁት ላይ በድብቅ ማሳድጋቸው ልጆች አሉ ማለት ነው። እዚህ ጋር አሁን ይመጣሉ። ያው አይወራም እንዲያረኩ ተብሎ ስለማይወራ አብርቸው አላውቅም። እኔ ማሳድጋቸው እናት አባት የሌላቸው አሉ ማለት ያንን ስራ እየሰራው ስራዬን በጣም አከብረዋለሁኝ። ምክንያቱም እዚህ ጋር ልጄን ጥዬ ስሄድ ካፍቴሪያ ቁጭ ስል ሎስት ማድረግ አልፈልግም ታይሜ ለስራ እስከመጣው ድረስ እውነት ተጣርቼ አንዴ ነገር ልናገር፣ ስለ ቤቲ የሆነ ነገር ልናገር። ቤቲንም ስለማውቃት ነው በዚህ አጋጣሚ ለሁላችሁ የምናገረው ነገር ማለት ነው። ሰላም እንደተናገረችው ቤቲ በጣም ኩል ልጅ ናት፣ በጣም ጥሩ ልጅ ናት። በጣም ዋይዝ የሚባል ሰው ታውቃላችሁ። ከሷ ጠላት ጋር ነበር የምትሰራው፣ ሰላም ጠላት ጋር እና እኔ ሁለቱ አንድ ላይ መጥተው ሳያቸው ብዙ ጊዜ ደስ አይለኝም ነበር። ከሚገርማችሁ ነገር ግን ጓደኛ መሀል አይገባም በሚለው ነው ሁለቱ አንድ ላይ ማለት ያቺኛዋ ጎረቤታሞች ናቸው። ሰላም የምትሰራበት ካፍቴሪያ እና ቤቲ የምትሰራበት ካፍቴሪያ። ሰላምና የቤቲ አሰሪ ደግሞ ጥሩ ነገር የላቸውም ማለት ይቺ በጥንቆላ ዓለም ውስጥ ያለች ሴት ስለሆነች ማለት ነው። እና እኔ ቤቲ ደግሞ ትመጣና ከሰላም ጋር እንትን ትላለች ማለት ጓደኛ ስለሆኑ በቃ ምንም ከውስጧ ምንም ሀቡ አንድ ጊዜ ሀቡ ሚውት ሽናሽ ወይ ሳርዬ ወይ እንዴት ናችሁ? እንዴት ነሽ? ሰላም ነው። በመጀመሪያ እኔ ሮዚን ይቅርታ ማለት ፈልጋለሁኝ። ያው በጣም ዋትሳፕ ላይ አውርተን አልተረዳችኝም። ሜቢ አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት ማክሰኞ ድምፅ ሆንሻለሁ ብዬ ቃል ገብቼላት ነበረ እና ከዛም በኋላ የላከችልኝ ቮይስ በሁለተኛው አካውንትሽም ቢሆን ምናምን ብላኝ እኔ ከዛ ተኛውና በጣም ይቅርታ ስለዘገየው ይቅርታ እና ሁላችንም ከጎንሽ ነን። እንኳን ደህና መጣሽ። ዋትሳፕም ላይ አውርቼሻለሁ ብዙም እንደዚህ ያው ስልሽ አንቺ ካለሽ እንትኑ አንጻር ምናልባት ማታም እንድታወራሽ ሪምንም ማውርታት ነበር። ሪም በጣም ትሪት እንዳደረገች ነግራኛለች። ስለዚህ ያለውን ነገር አንቺ ተረጃትና እባክሽ ድምጽ ምን ነው አይደለም እኔን አትረዳ ልጆቹን ትረዳ። እሷ ማይንድ ረጋ ብላ ጥያቄ የሚጠይቅት እኔ ደክሞኛል። አይዞሽ አለንልሽ እኮ ብቻሽን አይደለሽም፣ አብረን ድምፅ እንሆናለን። አይ ኖ ዩ አር ስማርት እንደምትወጪ ይሄንን ነገር አውቃለሁ። ዳትስ ዋይ እየጮጉብሽም ለዛ ነው ማለት ነው። እነዚህ ልጆች ስሚ 77 ሴቶች ሌሎች አሉ። ዩ ፊኒሽ ፕሊዝ በቃ እኔ ሄዲክ ነው አሞኛል። ለሀቢባ አሁን ችግራችሁን ንገሩ። ሀቢባ ችግር እንኳን አይደለም ችግር ስንት ነገር ትፈታላችኋለች። ለዛ ነው ተማምኜ እዚህ ያመጣችሁት። ግን ተናድጄ ጮህ ይባላል። ይሄ ታይም የሚሰጥ እዳዝማተር እውነት ምንም ምን ያልከፋኝም ስለ ጮህሽ፣ ምክንያቱም እንደ እህትሽ ስላየሽኝ ታውቂኛለሽ። እኔ ስምታውቂኝ በምንድን ነው አንቺ እኔ ቤት በጣም እርዳታ ላይ ትሳተፊያለሽ። እኔ እንደውም ሮዚ ይሄ ራሱ አካውንትሽ ሌላ ስም ይሁን ሌላ አካውንት ይሁን አላውቅም፣ ሮዚ በሚለው አካውንት ነው ከዛሬ ዓመት ከምናምን ጀምሮ በጊፍትም በገንዘብም ሰፖርት ስታደርጊ እኔ ጋር ማቀሽ እና እኔ ያልኩሽ የነበረው አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት አዳምጥሻለሁ ድምፅ ሆናለሁ አልኳትና አሁን አንቺ ቤቱን ምሪ። ቤቱን ላንቺ ሰጥቻለሁ፣ ችግር የለም መርተሽ አንቺ እንደፈለግሽ አድርጊ። እኔ ዝም እላለሁ። ያው ሞዲኔተር ማለሽ ይመስለኛል። አንቺ እኮ መጀመሪያ የደረሳችሁት እናንተ ናችሁ፣ ኃላፊነት አለባችሁ እናንተ። ሁላችንም አለ። ግን ሀቡ ደግሞ ሞርስ እንትናት ሀቡ እንደነገር አሪ መናገር ትችላለሽ። ምንም ነገር ሀቢባ በትልቁ ትሁን ችግሩ ተሰማለች ትጠይቃለች። እንዲህ ነው እሷ ኢንፎርሜሽኗን ትሰበስባለች። ያላ በቃ ዝም ነው የምለው። እሺ ሀቡ እንትን እሺ መጀመሪያ መናገር ያለባት እሷ ናት አይደል? እሷ ትንገረንና ከዛ እስካሁን ስንሰማ ነበረ። ሌሎች ተጠቂዎች ደግሞ እነማን እንደሆኑ ትንገረን። መረጃዎቹ ማስረጃዎቹ ማን ጋር ነው ያሉት? መረጃዎቹ ማስረጃዎቹ እንዳለ እኔ ጋር ነው ልኬልሻለሁ እያንዳንዱን ድምጾች።
ቮይሶቹ የላክሽልኝ ቮይሶች ስላንቺ ሁለቱ ሰዎች ይሄው አዲስ ስሚያት ኤዳን መጀመሪያ ስሚያት። እሺ በቃ እሺ ጽጌረዳ አለች እዚህ ኤዳን ያብድን ስሚያት። ከዛ ሉልን እሱን ስሚያው። እሺ ጀምሪ ውዴ። ማሚው ታርግልኝ ያው ለቅሶ ላይ የላክንለት ሜሴጅ አለ። ለቅሶ ላይ ሲደውልብን የላክንለት ሜሴጅ አለ። ይሄው እየተሰማሽ ነው። አይሰማም። ጥራት የለውም ድምጽ። አሁን ይሰማል ቪዲዮ አሁን እያወራ ያለው ማን ነው? አይሰማም። ታሪኳን ጨርሳለች ግን እሷ ሮዚ ታሪክሽን ጨርሰሻል አንቺ? አረ ምን ጨርሳለሁ እኔ እኮ የኔ እኮ አያልቅም። መጀመሪያ እነሱ ፍትህ ያገኙ ብዬ ነው ማሪ። እሺ ማለት ከአንቺ ስለጀመርን አንቺ ታሪኩን ጨርሰሽ ከዛ ደግሞ ወደ ሌሎቹ ብንሄድ አይሻልም? እሺ እኮ የኔ ታሪክ እኮ አልኩሽ እኮ ነገርኩሽ። ይሄ ትልቁን ካፍቴሪያ ከፈቱን ጓደኛዬን አሳጡኝ ቀድመው ማለት ነው። ከዛ በመቀጠል እኔን ያደረጉት ምንድነው እያመመኝ መጣ። ሲያመኝ ሆስፒታል ሄድኩኝ። እንደውም መጀመሪያ ታሪኩን ነግሬሽ ነበር። ሆስፒታል ሄድኩኝ። በፊት ነግሬሽ ነበር። ሆስፒታል ሲሄድ ስመረመር ብዙ ነገር ስደረግ ምንም አይነት ነገር የለም። ብሬን የጨረስኩት ወደ 50,000 ድርሃም ጨረስኩት። በወሩ ሆስፒታል ነኝ። ይሄ ነገር ምንድነው ብዬ ወደ ጸበል ሄድኩኝ። ከዛ ጸበል ሲሄድ ያው መንፈስ እንደሆነ አጋንንት ማለት ነው። መንፈስ ሲሄር ያኔ በእናንተ በሙስሊሞች ሲሄር ነው መሰለኝ። በእኛ ደግሞ በኦርቶዶክስ እምነት ደግሞ መንፈስ ማለት ነው። እሱ በጣም ያስጨነቀኝ ነበረ። መንፈሱ በጣም ያስጨንቀኛል። ፍሪጅ መራል እንድጠላው እና ስራ እንድቀይር ምናምን ያለኝን ብር ከኢትዮጵያ አስመጣሁኝ ማለት ነግራቸዋለሁ። ካፍቴሪያ ስሰራ ቢሊዮነር ነው ያደረገኝ። ካፍቴሪያ ስራ ማለት ነው ላወቀበት ቢሊዮነር የሚያደርገኝ። ከስራው ችግር የለብኝም። አሁንም ቢሆን ከሰዎቹ ነው ችግር ያለብኝ። የመጣሁበት ማንነቴን ምረሳ ሴት አይደለሁም እና ከኢትዮጵያ አስመጥቼ እግዚአብሔር ሲረዳኝ ጸበል ስጠመቅ ምን ስል ስመላለስ ዱባይ ላይ እንደው ውለታቸውን እግዚአብሔር ይክፈል ቀሲስ ደረጀ ሁሉ ጊዜ እንድማር ይረዱኛል። ጸበል ተመልሼ እግዚአብሔር ወይ አልኩት ሰማዕቱ አልኳት። እውነት እንደው ፍሪጅ መናር አስጠግቶኛል። አንቺን የማስከብርበትን ስራ ስጪኝ ስላት ከታች ገና ላይ ጸበል ተጠምቄ ስወርድ የሆነ መኪና ቆመ ማለት ነው። ታክሲ እየጠበቅኩኝ ነው። ወዴት ነው የምትሄጂው ልሸኝሽ ምናምን ሲለኝ ባልና ሚስቶች ናቸው። የት ነው የምትሄጂው ምናምን ሲለኝ ኖ ታክሲ አም ዌቲንግ ታክሲ who are you ምናምን ብዬ እንትን አልኩት። ከዛ ቢዝነስ ካርድ ሰጠኝ። ምናልባት ከፈለግሽኝ አለ ለስራ if you want any business just take this business card አለኝ። ኦኬ ምናምን ብዬ ያን ቢዝነስ ካርድ ይዤ መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ውስጥ ከተትኩትና ከዛ በኋላ ለካ የሰማዕቷ ተልእኮ ነው። ቢዝነስ ካርዱን አወጣውና ሳየው ምንድነው የፐርፊውም የፊት ክሬም ካምፓኒ ነው። ባልና ሚስቶች ናቸው። ከዛ በኋላ ከየት እየተመለስሽ ነው? ድጋሚ ሞል ተገናኘን። የእግዚአብሔርን ታላቅ ድንቅ ስራ ነው። ሲፎራ ሊፕስቲክ ልገዛ ለራሴ ወደ ዱባይ ሞል ሄድኩኝ ማለት ነው። ዱባይ ሞል ሄጄ እነዚህን ሰዎች አየኋቸው። ከዛ በኋላ ድንግጥ አልኩኝና እንዴ ግጥምጥሞች ነው ወይስ ምንድን ነው ምናምን አልኩኝና ከዛ ዩ ጊቭ ሚ ቢፎር ፐርፊውሙ የተቀባው ሽቶ ገና ይጣራል ማለት ነው። ዩ ፐርፊውም ኢዝ ናይስ አልኩት እንደውም ማለት ነው። ከዛ እንዴ አንቺ እኮ ያገኘሁሽ ልጅ ነሽ ማነው ስምሽ ምናምን ሲለኝ ስሜን አልናገርም ትክክለኛ ስሜን ሮዝ ይባላለሁኝ አልኩት ማለት ነው። ሮዝ ይባላለሁኝ ግን if you have any business please I have money I want to start አልኩት ማለት ነው። ከዛ በኋላ ቤተክርስቲያንም እየተመላለስኩኝ ስለነበረ መከራ ይበዛ በቃ ስቃይን አበዙት አልኳችሁ። ከዛ በኋላ የካፍቴሪያ ስራ በቃኝ። እንግዲህ እንዴት ነው በአንዴ ነው የወሰንኩት። እኔ 3 ካፍቴሪያ በቀን 4,000-5,000 ድርሃም ገቢ ማገኝ ነው። በቃ እግዚአብሔር ክብሩን እያሳየኝ ነው። የዳንኩ ነው ትንሽ እየዳንኩ ስለሆነ ብዘጋውስ ለልጅ አላንስም። እኔ ኢትዮጵያ ላይ ቤት አለኝ መኪና አለኝ ምን እፈራለሁኝ አገሬስ ብገባ ብዬ ካፍቴሪያውን ካንስል አላከራይም ሁላ ብዬ እኔ ኃጢአት የምሰራው ለሌላ ሰው አላከራይም ብዬ ካፍቴሪያውን ካንስል አደረኩት። 3ቱንም ላይሰንስ ቀየርኩኝ። በአንድ አፍታ ዘጋሁት ማለት ነው። ልክ ስዘጋ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ወይኔ ወደ ቤተክርስቲያን ስትሄድ አበደች፣ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ዲፖርት ልትደረግ ነው፣ በቃ ያላትን አጣች ወይ ይች ልጅ ምናምን አሉ። እኔ ስራዬን እየሰራሁኝ ነው። ሁሉ 3ቱንም ሱቆች ለሌላ ሱቅ ልከፍተው ነው።
ይሄንን ስራዬን ያው እንደዚህ ስራ ስትጀምሩ ለሰው አታውሩ፣ ኢንዱን አሳዩ፣ ፍጻሜያችሁን በቃ የሆነ ነገር ስትጀምሩ ኮንታክታችሁ ከምንድን ከፈጣሪ ጋር ፈጣሪ ጅማሬው አንተ ነህ የሰጠኸኝ አንተ ፍጻሜን ነው ማሳየት ያለብን። ዝም ማንም አያውቅም። በዝምታ ስራዬን ሰራሁኝ። ምን አደረኩኝ? እነዚህን ሰዎች በጥሩ እኔ ባህሪ አለኝ፣ ትሁት ነኝ ሲጀመር ሲፈጥረኝም ምንም አይነት እንዳለኝ እንኳን ሆኜ አላውቅም። አንገቴን ደፍቼ እኔ ጋር የሰሩ ሴቶች ይናገራሉ። አገራቸው ላይ ቤት ነው የሰሩት። እነዚህ ጠላቶቼ ሲመጡብኝ ምን አደረጉ? ፍሪጅ መራል ላይ ደግሞ የሰው የክፋት ክፋት እናንተ ለፍታችሁ ከኢትዮጵያ አምጥታችሁ ምን ብላችሁ ያመጣችሁትን ሴት ጥሩ ምሰራላችሁ ከሆነ ተጠቃቅሰው ያስወጡባቸዋል። ጎረቤት ትገባለች። ይህ ማለት ሰብአዊነት የለም ክፋት። እሷ ተቆንጣ ኖ እንደዚህማ የሀበሻ ባህል አይደለም፣ እንዴት ከሷ ቤት ወጥተሽ እንዴት እዚህ ይገባል ነው የሚባለው እኛ ሀገር። እኔ ሳቅ ማለት ነው እኔ ተቆንጥጬ ያደግኩኝ ነኝ። እንደዛ እያመጡ ሴቶቼን ሁሉ ያወጡብኛል። አይ ሴት ከዚህ በኋላ አይቀጥርም፣ ብቻዬን ጀግና ነኝ እኔ። ከሰሌን እያርገበገብኩኝ ሺሻዬን እየሰራሁኝ ከስተመር በሽን ያለኝ እኔ ምንም የሚያሳስበኝ ነገር የለም። ባለሀብት ብትሉ እኔ ቤት ነው የሚመጣው እንዳለ። በቃ ብለስድ ሌዲ ያኔ እና በዚህ በጣም ይቀኑብኝ ነበረ። በጣም ይቀኑብኛል። ሴቴን ያስወጡብኛል። ሴቶቹ ወጥተው ደግሞ ጀንጅነዋቸው ሌላ ስም እንዲያወሩብኝ ያደርጋሉ። በቃ ልባቸው ክፉ ነው። ልበ ክፉ ናቸው። የአንቺን ርዝቅ መውሰድ ይፈልጋሉ። አንቺ ጋር 1000 ብር የምትሰራልኝ ሴት ካገኘች ያችን ሴት በዛ በከስተመር አድርገው በዚህ አድርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው። በዛ የተጠቃው ሴት ነኝ አንደኛ። በብዙ ሴቶች ላይክ 30 ሴት ጥሩ የሚሰሩልኝን ሴቶች በእንደዚህ እያታለሉ አስወጡብኝና ተማርሬ ሴት አልቀጥርም ብዬ ብቻዬን ስሰራ ነው እግዚአብሔር እኔ ላይ የደረሰ። ከዛ ምን አረጉ? እቺ ሮዛ ስም ያዙልኝ ፕሊዝ፣ ስም ጻፉ፣ መረጃ ሽና ትባላለች አንዷ፣ ሮዛ እና ራሄል የሚባሉ ሶስቱ ምን አረጉ? ይህንን ሱቅ ከፈትኩኝ፣ ልብስ ቤት ከፈትኩኝ፣ ሽቶ ቤት ከፈትኩኝ፣ ክሬም የፊት ክሬሞችን በጣም በዛ ስራ እንደውም ሰክሰስፉል ነኝ ማለት ነው። ያንን ስከፍት ምን አረጉብኝ? መጀመሪያ የተጋለጠው ነው የምላቸው እኔ እንድጠረጥር ያነቃኝ ማለት ነው። ምን አረጉ? ሱዳኔ ልከው እንዳለ በደም ልብሱን እንዳለ በደም መጣና መጀመሪያ እንዳለ በእንደዚህ በያዘው የሆነ ነገር ይዟል። ደብቆ ነው እንደዚህ የመጣው ማለት ነው። ደብቆ መጥቶ እንዳለ በደም ረጨው። እኔ ደግሞ ከጅሩ ተመልሼ እምነት ጸበል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና አርጋኖን አነበብኩኝና ማነህ ምንድነህ ያኔ ቁጥሩ አለኝ የተጻጻፍንበት ነገር አለ። ማልኮክ ነው አስጨንቄዋለሁኝ። እሱም ማለት ነው እሱ ነው ይፋ ያደረጋቸው። ጠንቋይ ነው እሱ፣ የሱዳኔ ጠንቋይ ነው ማለት ነው። በአርጋኖ እንደዚህ እንትን ብዬ እነሹ ሰዊ እዛ ደም ይሰጡኛል እነሹ ሰዊ ምናምን ሲል እኔ ከኔ ጋር ያለው እናቴ ሰማዕቷ በትልቁ ነው ሱቅ ያለችው። ከኔ ጋር ያለው አይተኛም። ያላ ጎ ብዬ አስወጣሁት ማለት ነው። ከዛ በኋላ በትግል በሰማዕቷ ጋር እየተነጋገርኩኝ ሰማዕቷ አጋጭልኝ፣ ይሄ ሰውዬ ማን ነው አጋጭልኝ። ሮዛ ሺና እቺ ሃናን ማለት ነው እና ራሄል ሶስቱ በመሆን ይሄን ሱዳን የላኩ ናቸው። ለስንት ሰው ሰለባ የሆኑ ናቸው። በየወሩ የገብርኤል ዝክር እያሉ ማለት ነው በየወሩ ዝክር እያሉ የፍሪጅ መራልን ሰው ምግብ ያበላሉ። እንዳለ ምግቡ በመተት ነው ያለው። ከነሱ ጋር ህብር እንዲሆኑ ማለት ነው። መተት ነው የሚመትቱት። ብዙ ጊዜ እናገራለሁ እኔ እንደዚህ ዝክር ተብሎ እንዴት ነው በየወሩ ቤተክርስቲያን እኔ ጥሪ ሳረግ ቤተክርስቲያን አትመጣም። ለምን ቤተክርስቲያን አንድ ቀን ተጋፈጥኳት። ለምን ቤተክርስቲያን አትመጭም? ኖ እኛ ቤተክርስቲያን ምን ሄደው ኢትዮጵያ ሀገራችን ነው እንዴ? ክርስትና እኮ የትም ሀገር ቢሄድ እኮ ክርስትና አለ። ግን ለማንኛውም ኑ ገብርኤልን እወዳለሁ ብለሽ በየወሩ ከዘገርሽ እዚህ አላይን ዝክር አላይን ንግስ አለ እና ለምን አትመጡም ስል አይመጡም። ከዛ በኋላ በእህችን ስናገራት ምን አረጉብኝ? ሁለተኛ ሱቄን የመጽሐፍ ቅዱስ የምን አድርጌ ነበረ ማለት ነው። የመጽሐፍ ቅዱስ እችን ስለተናገርኩ ነው እንግዲህ እችን ስናገር የመጽሐፍ ቅዱስ ምናምን ሶስተኛ ሱቄን ከዛ ከቤት መጣሁኝና ከስራ ቦታዬ እንደዚህ ገና አዲስ ቁልፍ ነው ያሰራሁት። አዲስ ነው ስራ ቦታው እንግዲህ መስታወትን የሚያክል ነገር በቦክስ ቢመታ እንኳን እንትን አይልም። እንደዚህ ብዬ ገና በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው መካፍተው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ገና ልከፍት ስል ረገፈብኝ ሰውነቴ ላይ መስታወቱ ማለት ነው። ቪዲዮ አለ ሙሉ
ሙሉ ረገፈ። ጫፍ ግን ጂሰስ ሎርድ ዩ አር ላኪ ሌዲ አሉኝ። ፊትሽ ላይ እኮ ምንም አልሆነም፣ ምንም አልሆንሽም፣ ግን ሙሉ ነው እንደዚህ የረገፈብኝ። ጠባሳው አለ ማለት ነው እስካሁን ድረስ። ጀርባዬ ላይም ይሄ እንዳለ ሙሉ ጠባሳ ነው። ሙሉ ጠባሳ ነው ጀርባዬ ማለት ነው። ፊቴ ጋር ግን ጨረፍታ አልነካችም። ምክንያቱም ሰማዕቷ ልጇን አሳልፋ አትሰጥም መቼም ቢሆን እና እኔ ደግሞ የሄድኩት ጸበል ነበረ፣ ውስጥ ጸበል ላመጣ ነው የሄድኩት። ከዛ ሰፈር አስጠላኝ፣ በቃ አስነቀሉኝ፣ ጨለልኩኝ። ያኔ በቃ ኢየሱስ መንፈስ የሰላቢ መንፈስ ብሬን ከዛ በኋላ ምን አረጉ? 18 ሚሊዮን ብር እንዴት አስመጡኝ? ይሄኛው ዳኒ የሚባል አለ። ዳኒ ማለት ወንድሙ ነው። መጣና የአባን ቁጥር ይለኛል ማለት ነው። አባየቱ የኛ አባ ቀሲስ ደረጀ። እሺ እኔ ደግሞ የዋህ ነኝ ማለት ነው። እሺ ቤተክርስቲያን ልትሄድ ነው? እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው። ከዛ በኋላ ስልኬን እንደዚህ እያየ ነበረ፣ እንደዚህ ይዤው ማለት ነው። እንደዚህ ይዤ ብቻ ይሄው እንደዚህ ልክ እንደዚህ ያስኩትና በምን እንደሰለበብኝ እንደዚህ አድርጎ አላቅም። በምን እንደዚህ እንዳረገብኝ አላቅም። እውነት ለመናገር ሰማዕቷ ቪዲዮ አለ፣ ያኔ ካሜራ አለኝ፣ ሪከርድ አለ፣ የካሜራ ሪከርድ ማለት ነው። በምን እንደወሰደ ስልኬን አላቅም። 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው። አመጣለሁኝ ብሩን ለሱ ነው የምሰጠው። እሱ ሲመጣ እኔ እቀየራለሁኝ። ያኔ እኔ ሰላም አይደለሁም፣ የራሱ መንፈስ ያደርገኛል። ያኔ የራሳቸው ያደርጉኛል። እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ። እግዚአብሔር ሲረዳኝ ካሜራ አለ ይቀርጻል ማለት ነው። እሱ ሲመጣ ራሴን አላቅም፣ ያኔ ራሴን አላቅም። በቃ እኔ ቤተክርስቲያንም ስለፈልፍ ያቁኛል፣ እንደዚህ ማለት አሳብደውኛል። ያኔ አብጄ ከጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል፣ እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር። የአይምሮ ኬዝ ማለት ነው። የአይምሮ ኬዝ እንደዛ አደረጉኝ። ከዛ በኋላ ቤተክርስቲያን ሲሄድ ይከታተሉኛል። ከዛ እኔን ሳይው ድንግጥግጥ ይላሉ። በቃ ድንግጥግጥ ይላሉ ማለት ነው። ቆይ ጠብቁላለሁ በውስጤ። አረ ሰማዕቷ ንግግሬ እኔ ከሰማዕቷ ጋር አረ ሰማዕቷ አረ ተሰቃየሁኝ። ያለኝን አጣሁኝ። 5 ሳንቲም ሱቁ እንዳልሄድ አደረጉት። በቃ ሱቁ ጋር እንዳልደርስ አስጠላኝ። ሱቁ ሽቶ፣ የፊት ፕሮዳክት፣ ስንት ነገር ያለውኝ እንግዲህ ማለት ነው። ከዛ በኋላ ለልጄ ወተት መግዣ አጣሁኝ። ወተት መግዣ ታውቃላችሁ? ቤተክርስቲያን ለመሄድ ትራንስፖርት አጥቼ በእግሬ የሄድኩበት ቀን አለ። የሰው እርዳታ ፍሪጅ መራል፣ እባክሽ ብር አበድሪኝ እባካችሁ፣ እንደዚህ ለእህታችሁ ድረስ ውሃ እንኳን ሼም ይዞኝ ስጠይቃቸው የሰው እርዳታ አላገኘሁም። እኔ እባካችሁ የውሃ መግዣ ለልጄ ወተት፣ ልጄ የራበው ቀን አለ። ከዛ ለእናቴ ለቤተሰቤ ምን ብዬ ልናገር? ብር አለኝ እዛ። ከዛ በቃ ችግር ውስጥ ስደርስ ለአባቴ ነገርኩት። እባክህን ኢትዮጵያ እዚህ ብር ላክልኝ በቃ ምናምን ብዬ 30,000 ድርሃም አስላኩኝ ማለት ነው። በካፍቴሪያ ስራ የሰራሁት ቢሊዮን አድርጎኛል ብያቸዋለሁ። ከዛ የቀረችዋ ብር አለች ኢትዮጵያ ላይ፣ እሱን አምጡልኝ ብዬ 30,000 ድርሃም አስመጣሁኝና እንዳዲስ እስኪ አባቶች ይምጡና ደግሞ እስኪ እንዳዲስ ይመርቁልኝና ጸበል ምናምን ይረጫጩት ብዬ እንዳዲስ ዘክሬ እንዳዲስ አስረጫሁኝ ጸበል ማለት ነው። ግን እንደዛም ሆኖ እኔ እየለፈለፈ ነው መንፈሱ ማለት ነው። እየተጋለጡ ነው በቃ ሰማዕቷ እኔ ትከሻዬ ላይ ነች፣ እየተጋለጡ ነው። ከዛ ምን ማድረግ ጀመርኩኝ? መሰለል ጀመርኩኝ። ምንድነው የምሰልለው? እኔ አይደለሁም ሰማዕቷ ራሷ ነች። ያኔ በቃ እምነቴ ነው እምነቴ። ከዛ የሱን ልክ እንደዛ ብሬ ምን አሁንኩኝ? በቃ እንደዛ ሲሆን ይሄ ልጅ የሚል ሀሳብ መጣልኝ። ይሄ ልጅ ጃፒ ከዛች ከጎረቤቴ ጋር ከሃናን ጋር በመሆን ጓደኛዬን እኔን ከዛ ሰፈር ያስነቀሉኝ ናቸው። ከዛ በኋላ መሰለል ጀመርኩኝ። መሰለል ስላችሁ እኔ አይደለሁም ሰማዕቷ እምነቴ ነው። ሰማዕቷ እያዘዘችኝ ነው መንገዱን የምትመራኝ እንጂ እኔ እውቀት ኖሮኝ አይደለም። ከዛ ስሰልላቸው ቀስ ብዬ በመኪና በጥቁር መኪና ማለት ነው። እኔ አልኳችሁ የሰው ኃይል ያለኝ ገንዘብ ያለኝ ሰው ማቅ ሰው ነኝ እና ሰው ይተባበረኛል በጣም ማንም ሰው። በጥቁር መኪና መጀመሪያ ካፍቴሪያቸውን፣ ሁለተኛ እቺ ከሃናን ጋር እንዴት እንደሚገናኙ፣ ጠንቋያቸውን እንዴት እንደሚያመልኩ፣ የት እንደሚሄዱ፣ ብሎኩን የሚጠነቁሉበትን ቤት ምናምን ይሄን ሁሉ ሴት ከማውጣቴ በፊት ነው የምላችሁ። ከዛ ይሄን ሁሉ ማድረገው እኔ መንፈስ ነው። በቃ እግዚአብሔር ሰማዕቷ ነች ያኔ እየመራች እየገሰገሰች ይወሰደች። ከዛ በኋላ ልክ ሲሄድ የሚገቡበትን ቤት አያሁን።
ጓደኛ ማች እርስ በርስ ይተዋወቃሉ። እርስ በርስ ጥምር ናቸው። እንደዚህ መንፈሳቸው ለመንፈሳቸው ጥምር ናቸው። እኛ አንድ እንሆን የምለው ለዛ ነው። እንደዚህ የተሳሰሩ ናቸው ማለት ነው። ከዛ ልክ ስሄድ ከጸበል ስመለስ ነው ፓወር ማገኘው እኔ። ከዛ ውጪ እንቅልፌና መተኛው። ልጄ እንኳን ትዝ አይለኝም። ልጄ ማን እንደሆነ እንኳን በቅጡ አላውቀውም። እውነት ሃይደር ነው እላለሁ። የኔ ልጅ ነው እላለሁ። የኔ ልጅ ነው እሱ የኔ ልጅ አይደለም። የኔ ልጅ አይደለም። ወደዛው ሰዱልኝ ነው የምለው ቤት ስመጣ ማለት ነው። ምግብ ምናምን እንደዚህ ማን እንደሚያበላው አላውቅም ነበረ ልጄን ማለት ነው። እኔ ራሴ ምግብ አልበላም ከሰተ ብዬ በቃ ባጥንቴ ነው የሄድኩት። ከዛ ይሄ ነገር አርሴማ በቃ ተቆጣች፣ አዘነች በልጇ መሰለኝ። ስሄድ በጥቁር መኪና ተሸፋፍኜ ምናምን ነው ስለላይ የሰራሁት ማለት ነው። ስሄድ እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ ዋናው ጠንቋይ ያለው ደብረ ዘይት ነው። ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው። እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ። ቡና ይጠጣል፣ ይታቀዳል። ማን ላይ እንደሚካሄድ በኔ ክርስቲያን ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ በኔ ክርስቲያን የትኛዋ ነሽ ተረኛ? ከዛ ይታቀዳል፣ እቅድ ያወጣሉ። የሚወስዱት ነገር አለ ዶሮ ምናምን ይሄ ሁሉንም ነገር እኔ ማስረጃ አወጣላችኋለሁ። ከዛ ይሄን ሁሉን ነገር ግን ሳልክ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድኖ አለ እሷን ሰማዕቷን እንደዚህ ይዤ ነው የምሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻረኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማንም ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻረኩኝ ያስኩኝ እጽፋለሁ መረጃ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሶባት ነበር ሰማዕቷ። የሷስ ክፉ ነው እሷን ግዳያት ነው ያልኳት። የሷ ክፍት ያለ ክፋት በቃ ለኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት። እቺን ቻንስ አትስጫት ግዳያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበረ። ይኸው ይናገራሉ የሚያውቅ ማለት ነው። የመኪና አደጋ ነው የደረሰባት የመኪና አደጋ። ያተረፋት ግን እዚህ ጋር አሁን መተው እነዚህ ጠንቋዮቹ እቃቸውን ይዘው መተው ስብርብር አድርገው ከምዕመናኑ ፊት ከእናንተ ህዝብ ካመኑ የስቅላት ሆነ ምናምን አይደርስባቸውም። እኔ የልደታ ልጆች የሰፈሪቱ ገጀራ ይዘው ነው እየጠበቋቸው ያሉት ማንም ማለት ነው። ካላመኑና የነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው አሁን ሁለቱም ሱቄ። አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የነሱ ተላላኪ ነች። በነፃ ነው የፈረምኩት በነፃ ፍርድ ቤት ነኝ አሁን ሄድን ኦፊስ ማለት ነው። ከዛ በኋላ እታች ወርደን እሰጥሻለሁ ስትለኝ አረ ችግር የለውም እሺ ወናው አንቺ ተለወጪ በቤተክርስቲያን መጣችብኝ የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝና ከዛ በኋላ እንደዚህ 20 ሺህ ድርሃም ይዛ ነበረ 20 ሺህ ድርሃሙን ሰጠችኝና 20 ሺህ ድርሃሙን ሰጠችኝና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁኝ እሱን ይሄንን ለኪራዩ ልክፈል ስትለኝ የዋህ እሺ ብዬ ከፋይ በቃ ችግር የለውምና ለኔ ነገ ትሰጭኛለሽ። ከዛ ፈረምኩላችሁ እኔ ጅሏ ማለት ነው። ለካ ምንድነው ትስስር አላቸው። በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ። ከዛ በኋላ ለአምስት ነው የደበደቡኝ አሁን ከ10 ቀን በፊት ማለት ነው። ሄጄ ብሬን አምጪ ስላት ስልኬን ሰበረችው መረጃ እንዳላወጣ ማለት ነው። ስልኳን ስበሪ ነው መጀመሪያ የተባለችው። ስልኬን ሰበረችው። ስልኬን ስትሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ጋር ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነው ቢመጡ ማልምር ሴት ነኝ እኔ። በቢላ እንዲህ ሽርክትክትክት ማረግ ሴት የነበርኩ ነኝ። ቀን መቶ አንገቴን ስብርብር ያደረኩ ሴት ነኝ። ከዛ በኋላ ልብ ካለሽ አልኳት ብቻሽን ነው ያልኳት። እኔም ዝም አላልኩም በእርግጥ እኔም ቅጥቅጥ ነው ያረኳት። ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ። ወደዚህ ጋር ሲሆኑ እልህ ነበረብኝ። በቃ እልህ ስለነበረብኝ በቃ እንዴ ብዬ ላስረዳችሁ ነይ ብዬ እልህ። ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን ያኔ እኔ እና እሷ ፍርድ ላይ ነን። ምክንያቱም ሀቄን እፈልጋለሁ። ሰብረው ነው የገቡት ቤቱን። እቃ እስካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው። ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር። ልጅ አለ ቤተክርስቲያን እሄዳለሁ። የቤተክርስቲያንን መልካም ነገር የቤተክርስቲያን ጥሪ አስተላልፋለሁ። መጽሐፍ ቅዱስ አነባለሁ። በጣም ቢዚ ነበር። ጾም ነው ደግሞ በዛ ላይ ተይ ጾም ነው በእናትሽ በጾሙ ለምኛታለሁ። በጣም ሪከርድ አለ። ተይ ጾም ነው እባክሽን ጾም ነው በጾሙ እባክሽን እንትን አትበኝ። እኔ ወደ ኢትዮጵያ ሊሄድ ነው ብሬን ስጭኝ። የተስማማነው 45,000 ድርሃም ነው ማለት ነው። 45,000 ድርሃም ነው የተስማማነው ልሸጥላት ማለት ነው። 45,000 ድርሃሜ ቀለጠ በነፃ ፈረምኩኝ። እሱ ህጉ ፍርድ ቤት ይዞታል። ግን ማይ ጋድ ህይወቴን አጥቼ ነበረ። የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት። እኔም ማቀሶ ስላለ የካሳ አይደለም
እነሱ ገና ብዙ ይሆናሉ ነው የተባለው። ገና ብዙ ነገር ስቅላቱን ላይ ይደርስባቸዋል። የግድያ ሙከራ ነው የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት። ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ እኔ ደግሞ ማውቀው እዛ ውስጥ የሚሰራ ሰው አለ። ላንቺ እኮ ይሄ አይገባም ሶሊና፣ ላንቺ እንዴት ይሄ ይገባል? እኔ ያለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል ና አግዘኝ በእናትህ እንደዚህ ስሂር የሚሰሩ ስሂር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት አገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው። ስሂር ሰርተውብኝ ነው እያንዳንዳቸውን በሲአይዲ ነው እንደዚህ የተጣኑት ማለት ነው። ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት። ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁት። ይፋ ሳወጣ የስንት ጉድ የስንት ሴት የነዚህ አሁን የተደረደሩት እንባ ወጣ። ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው። የሰው ፍርድ አልፈልግም። ፍርዴንም እግዚአብሔር ያሰጠኛል። ፍትህ ለነዚህ ሴቶች ስጡልኝ፣ ለነዚህ ሰዎች አሰጡልኝ። ሚስቱ አለች 14 ሚስት ነው ያለው 14 ሚስት ማለት ነው። አንዷ ሚስቱ የ6 ዓመት ሚስቱ ከብሔሩት አስመጣትና ከብሔሩት ማለት ነው ስንት የለፋችበትን ሰላም ትባላለች። ሰላም አሜን። አሁን ግቢ እዚህ ግቢና ቃልሽን ስጪ። ለኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በእርግጥ ታሪኩን። የጃፒ ሚስት ማለት ነው። የጃፒ ሚስት አስመጣትና ከብሔሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ። ከዛ በኋላ ተጣሉ። ልጅ አስወለዳት። አሜን የሚባል ልጅ አስወልዶ ጣላት። በቃ እሷ ቆንጆ ነች። በቃ ቆንጆ የምትባል ሴት ነች። ከዛ በኋላ ፍሪጅ መራል በቃ ለፋች። በቃ ተንከራተተች በጣም በቃ ልጅነቷ አንዴ ጉዳዩ በህግ የተያዘ ነው እንዴ? ኦሬዲ አንቺ ከሰሻ ለራሴ ጉዳይ ነው። ስለራሴ በእኔ ከስሻለሁ ስለራሴ። ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ። ላንቺ በህግ ስለያሹ ጉዳይ እዚህ ጋር እንዳታውሪ። በህግ ስለያሹ ጉዳይ በቃ እኔ ስለነሱ ስለያዘው ጉዳይ ብቻ እናወራ። በራሴ ጉዳይ ነው። የነሱን እናንተ ናችሁ ፍርድ የምትሰጡት። ስለዛ እንደዛ ነው። እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ። ግን ግዴታ የእህቶቼን ደም የእህቶቼን ፍትህ ማስገኘት ስለምፈልግ ነው እስካሁን የተሯሯጥኩት። ብር ተበልተዋል። አንዷ እስር ቤት ነው ያለችው። አሳብዷት ማለት ነው። አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች። በቃ በጣም ብዙ እያለቀሰች ሄጄ ቃል ተቀብያለሁኝ እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት። ስለዚህ አሁን ቃላችሁን ተናገሩ። እዚህ ጋር ያላችሁ ሚስቱም ትመጣለች። ሁላችሁም ይሄው ፍትህ ከነ ሀቢባ ከነ ሳራ ከነማል። ምክንያቱም እኔ ገዳም ልሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም። ጉዳያችሁን እነ ሀቢባ ይያዙት ስል በትህትና ጠይቃለሁኝ። እድሉ ስለሰጠኝ አመሰግናለሁ። ጽዮን ሰማት የእምነት አርበኛ አርሴማ ወደኛ ጨርሻለሁ። እሺ ያው ሳሪ ቢዚ ናት መሰለኝ። እኛ ፍትህ ሳይሆን ከኛ ማግኘት የሚችሉት ድምፅ ነው መሆን የምንችለው። እኛ ድምፅ እንሆናለን ለወገኖቻችን። ፍትህን ከፍርድ ቤት ነው የሚገኘው። ግን ድምፅ ለመሆን ይግባን ጉዳዩ እንዴት ነው? አሁን እኛ እዚህ ጋር ያለነው ወገኖቻችን መተት ተደርጎባቸዋልና ድምፅ እንሆናቸው ነው አይደል? እናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስህ አስረዳ። ሳሪና እናንተ ጨምሩት እንዴ! ይሁን እየለፈለፍኩ ከቀጥም ጀምሮ እየለፈለፍኩ አልገባኝም ትያለሽ ነው ገብቶ እየጠየኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየኩኝ እኮ ነው። መተት ተሰርቶባቸዋል። ድምፁ ናቸው ጠንቋ ያለ አጋልጡ ነው አይደል? በቃ እንደዚህ በግልጽ እንወያይ። ሶሊ ቆይ ሀቡ ይኸውልሽ፣ አሁን የሆነው ነገር ያልገባኝን ሳልጠይቅ እንደ ካፕቴን ነው ድምፅ ሆነው። ዋትስአፕ ላይም እኮ እንደዚህ እኛ ገብቶናል። ድምፅ ከፈለሽ ሶሊ ምንድነው እኮ መተት ተደርጎባቸዋል። ድምፁ ናቸው ነው አይደሉ? ለረጅም ጊዜ ዋትስአፕ ላይ እንደዚህ ካፍኝ አንደርስታንድ የደረሰባት ነገር ነው። ሶሊ ይኸውልሽ ሀቡ ምንድነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይም? ያልገባኝ ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት። ይግባኝ ልጠይቅ
ጥያቄ መጠየቅ መብት አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራችሁ ጉዳዩ አልገባኝም። እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ኗቸው ነው አይደል ብዬ ስጠይቅ እኔ 10 ማስረዳት ይደክመኛል ምናምን ብለ ተቆጣች። ዋትስአፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ አልገባኝም ጠየቅኩ። አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እስኪ እኔ ደግሞ ስልክ እያወራሁ ነበር። ተስኖ ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትስአፕ ላይ ድምጿ አላሰማችሁ እንዴት አመነጫጭቃ ጮሃ እንደጠራችኝ እንደዛ ሙሉ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ አሁን እቺ ኦልሬዲ አሪኔን በትንሹ አድርጊ ኧረ ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ነው ገንዘብ አይበረክትልኝም። የታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዘው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወረችኝም የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤምራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ ዓላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ፣ እኔ ጋም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይ የሚያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ። ሀቡ ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ከ9 ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ። ዋትሳፕ ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ። በእንደዚህ አስከፊ የሆነ ነገር አገሪቷም ደግሞ እንዳለችው ቅድም ትጠየፏለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ላንቺም ላክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። ሀቡ ኤደንን አንድ ጊዜ አስገብቼ ልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ እንድሰሙኝ ይፈልጋለሁ እያለች ስትል አሪጌ ምን መሰለሽ እኔ ድምፅ መሆን ይፈልኩ አልመሰላትም። ለምን ከትናንትና ጀምሮ ቮይስ ታደርጋለች። አላየሁትም ቮይሱን ዛሬ ሳየው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አደረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ 2 ቀን አልከፈትኩትም።
ገባሽ? ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። እሺ ብዬ እንደውም ደንግጬ ቮይሷን ስሰማው ደወልኩላት። እንዴ ምን ሆነሽ ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያረጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስትለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ እንዴት ነው እንትን የምለው? አሁን ሲያስረዳኝ ኪያ ገባኝ። ገባሽ? እንደዚህ እጥር ምጥን አድርጋ አይደለም እሱ ያስረዳችኝ። ረጅም ሰዓት ነው ያወራችሁ። የመጀመሪያ ያወራችሁ ጠፋብኝ መጨረሻው ላይ እስከሚደርስ ሶሊያና አሁን ምን እንደሆነ ታውቂያለሽ? አቡ ያለችበት ነገር ማሪ ይኸውልሽ፣ መንፈሱ ለምትው እግዚአብሔር የተመሰገነ ይሁን። በሰማዕቷና በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና ታዲያ ምንድን ነው እንዲህ የሚያደርግሽ? ታዲያ ምንድን ነው እንዲህ የሚያደርግሽ? አልገባኝም። ተገባሽ ማለት ነው። ጥያቄ ምናምን እንደዚህ ገብቶሻል ኦልሬዲ እራስሽ። ኪያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና ሶሊያና ቆይ አንድ ጊዜ ኤዱን እንስማት። ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ። ሳሪ በቃ እናንተ እኮ ድምጽ መሆን ትችላላችሁ። የኔ እዚህ ጋር መገኘት ምን ማስፈልግ መጀመሪያ ሶሊያና የጠየቀችው ማርያምን ሪም ሚውትሽን ክፈች ሀቡ ጋር አድርሱ። እኔ አሁን እንደውም ኪዩ ገብቶኛል፣ ግን አታይም እንዴት እንደምታደርገኝ? ምን አደረኩኝ? እኔ ምንድን ነው ጥፋቴ? እኔ ነኝ እንዴ ለዚህ ሁሉ ነገር ምክንያት? እኔ ነኝ መተቱን ያደረኩባቸው? ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ። መጀመሪያ የፈለገችው አንቺን ነው። አረጋሽ ትጠይቂያት ማታ ሚሴጅ አድርጋ ነግሬያታለሁ። ምን አጥፍቼ ነው? ለምንድን ነው እንደዚህ የምትሆነው? አልገባኝም። እያናገርኳት እሷ የምትጮህብኝ። እሺ ኤደን ታስረዳሽ። ሀቡ ኤደን ታስረዳሽ። ኤዱ አስረዳሽ። ሀቡ ጠይቅ ማለት የምጠይቁኝ ነው። ቅድም እንዳወራሁት ልናገር። አዎ ሀቡ ስላልሰማሽ ንገሪያት። ሀቡ ይኸውልሽ እኛ እህት አለችን፣ ታላቅ እህታችን ማለት ነው። እሺ የዛሬ 3 አመት ነው ያመማት ማለት ነው። ገና ከሱ ጋር ግንኙነት ጀምራ ያሱ ልጅ እንዳረገዘች ማለት ነው። የማንን? በጣም ነው የምትታመመው። በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥታ ነው የሞተችው፣ መርዝ ጠጥታ ማለት ነው። ማን ነው ስሟ እህትሽ? ኢቭን ሰሚራ አብዲ። ሰሚራ። እሺ እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ ቻፒ። ኦኬ አሁን ጠንቋዩ ቻፒ ነው ስሙ? አዎ ግን ለምንድን ነው የምትሸፋፍኑ? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ? ምን አስፈራችሁ? ኦኬ ጠንቋዩ ቻፒ። እሺ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥርጥ ተደርጎ ሲነገረኝ ነው የሚገባኝ። ካለበለዚያ እንዲህ አይገባኝ። ኦኬ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ስለሚያስቸግር ነው ታስቸገረ እንትን ካለኝ ኦኬ እየጻፍኩ ነው ደግሞ። ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ዳሚ በሌላ ስልክም ቢሆን ነበራቸው፣ ሪሌሽንሺፕ ነበራቸው። አዎ ገና ከምንትን ካለች ከሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው የጀመራት ከሀገር ቤት ያመጣት እንትን ነገር ማለት ነው። እንደ ጭንቀት እሱ ነው ከሀገር ቤት ያመጣት። እኛን ሁላችን እኔ እዚህ ዱባይ ላይ ሲጀመር 14 አመት ነው። እኛን ያመጣችን እሷ ናት እህትሽ። ኦኬ እንዴት ተዋወቁ? ቻፒና ሰሚራ እንዴት ተዋወቁ? እኔ ከተዋወቀ መራር ነው እኛ ያለነው ሁላችን ፍሪጅ መራር ነው። ኦኬ እኮ ከስተመርነት መጥቶ ነው እሱ። እህትሽ ካፍቴሪያ አላት ሊስተናገድ መጥቶ ነው አይደለም? ኖ እዛው ሰፈር ነው፣ እሱም እዛው ሰፈር ነው ያለው። ካስተመርነት ሳይሆን እዛው ሰፈር ነው። ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው። ይልካል ተብሎ የመኪና የምትጭንበትን ብር እሷ ጋር መጥቶ ኦልሬዲ ሰሙን ስላደነዘዛት በእሷ ብር ነው ኢቭን ካፍቴሪያ የከፈተው በትንሿ እህቴ ብር ማለት ነው። ኦኬ ከዚህ ትንሽ እዚህ እንትን አላት። ሰሚራ ታናሽሽ ናት? እሱን ነው ታናሽሽ ናት? ታላቅ። ኦኬ እሷ ካፍቴሪያ ነበራት? ነበረን፣ ሁላችንም ነበረን። ኦኬ ጥሩ። እሺ አሁን ቀጥይ። እና ኦልሬዲ ካመማት አሁን 3 አመቷ ሲጀምራት ምናምን እሱን ነው የምትለው፣ ከእሱ ጋር ነው የምትለው። ካፍቴሪያዋን አሸጣት፣ ብሩን እሱ ነው የተቀበለ። ኦልሬዲ አይምሮዋን ስታለች፣ እኛን አትሰማንም። የሚያውቅ ሰው ብዙ ሰው አሁን እዚህ ጋር የሚያይ ሰው አለ አይደል? ብዙ ሰው ያውቃል፣ ሁሉም ሰው ያውቃል።
አትሰማንም። ከኛ ጋር እንትን ይላታል፣ ያጣላታል። እንደዚህ እያደረገች አመማት። ልክ ያመማት ሰዓት ካፍቴሪያዋን አሸጣት። አሽጦ ገንዘቡ ላይ ተቀባበለው። ፍቅረኛ ይቅርታ ቻፒ ለሰሚራ ፍቅረኛ ሆኖ ነው የቀረባት አይደል? ፍቅረኛ ሆኖ አስጣቦን ይሁን የሚያከስራት ኦኬ። እንደ ጓደኛችን ነው አቡ። ለኔ ራሱ እኮ እንደ ጓደኛ ኢቭን እህቴ መርዝ ጠጥታ እስክትሄድ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው። ኦኬ እሺ። ከዛ አመማት። ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት። የጀመራት እንደ እብድ አደረጋት። ቤት ውስጥ ነበርን እኛ 4 ነን። እኛ 3 እህት 1 ወንድም ምን ያለን ቤት ውስጥ ያዝናት። እሱን አምጡ ትላለች። ለዚህ ጋር መግባት ከመልክ ሰው ካለ ይገባ። እሱን ይዘን እንመጣለን። ከዛ በቃ እንዴት አድርገን ስንመረመር በአጋጣሚ ኮሮና እንትን ብሏታል። እሱ የለበትም። ከዛ በኋላ ካለሱ አልሄድም ብላ ሁሉ ለእህቴ ትኬት ለሱ ቆርጣ ነው ኢትዮጵያ ይዛቸው ሄደችው። እሱ ካለሱ አልሄድም ብላ አብዳ ማለት ነው። ኦልሬዲ ልጁን እያዘለች ሄደች። የሱን ካፍቴሪያ ጠርጋለች። ብዙ ነገር ነው ያለው። የሱን በር ጠርጋች። ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል። ግን በሰዓቱ አልተናገርንም። ሀቡ ለምን የተጎዳን ሰው ነን። ገባሽ? ኢቨን ትላንትና እሷ ኤደን እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘብ የዛሬ ዓመት ጸበል ነበረች እኮ ጸበል ነበረች። የዛሬ ዓመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው። ግንጪ የሚባል ቦታ ነው የሄደችው። ከዛ መጣች። ከጸበሏን ስጨርስ መጣች። ከዛ በፊት እሱን ብቻ ነው የምትለው። እኔ ራሱ ስናገረው ስጣለው ሙሉ ህዝብ ያቀኛል። ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው። መታ ለፈለፈች እዛም ጸበል ቦታም። ከዛ እሱ ነው ሂጂ የሚለኝ፣ እሱ ነው እንደዚህ አድርጊ የሚለኝ፣ እሱ ነው እሱ ጋር ብር አለኝ ሁሉ 6000 ድርሃም ካፍቴሪያዋን አሽጣ ይዛኔ ማለት ነው ብሩን የተቀበል የሆነ ሰዓት ስሪ ስላት ሂሳብ አሰራም ነበር ብላ እያወራች። ከዛ እኔ ተጣልቼው ነበር። በሆነ አጋጣሚ ተገናኘን። ከዛ ሰላም ፈጠርን ማለት ነው ከሱ ጋር። ከዛ በጣም ቤስት ፍሬንድ ሆነን በጣም ቤስት ፍሬንድ ማለት ነው። እልክልሻለሁ እንትኑን በዋትስአፕ ቁጥርሽን ወስጄ እልክልሻለሁ። እንትን ዋትስአፕ ላይ ነው ሆነን። ከዛ በኋላ እሷ እዛ ሆና ለትንሿ አመቴ ለኢድ እዛ ገብታ ነበር። ለሷ እሷ ናት ከሱ ጋር ልለኝ ብላ የምታስጠቃኝ ትራቀው። እሱ ለኛ እንደዚህ ነው እንደዚህ አድርጊ የሚለኝ እሱ ነው ያስደረገብኝ። ይሄው እንደዚህ ለፍልፍ አልተረዳናትም ሀቡ። እንኳን እሷን አይደለም እኔ አሁን በሷ ሞት ላይ ሆኜ ነገርኩሽ። ልኬለት ብዙ ነገር አውርቼዋለሁ ሁሉ ግን አሁን ነው ሁሉ ነገር እንትን ያለን ሶ ብንናገር ምንም ይል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናምን